እያየን ያለን አምላክ እግዚአብሔር በሀብተ ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን አባቶቻችን በረከትና ረድኤት ከኛ ጋር ይሁን። የተወደዳችሁ አባቶቻችን በየማዕረጋችሁ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ የታገሰን እስከዚህም ሰዓት ያቆየን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጊዜ እንማማራለን። ወቅንት ሀቆከ በሚል ርዕስ እንማማራለን። ይኸውም ወገብህን ታጠቅ የሚል ነው። እስኪ በሉ ድገሙ። ሶስተኛ ይህን ርዕስ እንማማራለን። ትንቢተ ኤርምያስ ምዕራፍ 1 ቁጥር 17 ላይ ያለ ኃይለ ቃል ነው። ቃሉን የተናገረው ነቢዩ ኤርምያስ ይባላል። ኤርምያስ ማለት አንድ መስታወት ማለት ነው። ሁለት ብርሃን ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት የተባለበትም ምክንያት አለው። ብርሃን የተባለበትም ምክንያት አለው። የእስራኤል የፄዋዌም የሚጠትም ነቢይ ይባላል። የምርኮም ከምርኮ የመመለስም ወይም የመከራም የሰላም ነቢይ ነው የሚባለው ነቢዩ ኤርምያስ። የእስራኤል የመከራቸውም ነቢይ ነው፣ የሰላማቸውም ነቢይ ነው። ስሙ መስታወትና ብርሃን ማለት ነው ብዬ ነግሬያችኋለሁ። ለምን እንደተባለ ከመነሻው ጥቂት ልውሰዳችሁ። የምታውቁት እስራኤል